ሃይማኖት ለሆድ አይሸጥም። ሃይማኖት ተመልከቱ ከሁሉ በላይ ነው። ሃይማኖት ሀገር አይተካውም። ዘራችን ከሃይማኖታችን ሃይማኖታችን ከዘራችን መብለጥ አለበት። ሃይማኖታችን ከክብራችን መብለጥ አለበት። ሃይማኖታችን የምንደራደርበት አይደለም። አስፈቅደን እስካላመን አስፈቅደን አናመልክም። እውነቴን ነው የምላችሁ። አስፈቅደን እስካላመን አስፈቅደን አናመልክም። እባብ የሚሞተው ራሱን በተመታ ጊዜ እንደሆነ ክርስቲያን የሚሞተው ሃይማኖቱን በካደ ጊዜ ነው። እስኪ በሉላችሁ ክርስቲያን የሚሞተው በሉ መቼ ነው? ንገሩኝ እንጂ ሃይማኖትን መያዝ ነው። እንግዲህ እንደዛ ከሆነ እባብ የሚፈራት በትር የተባለችው ሃይማኖት ናት። ሃይማኖት ካለ ሰይጣን ይፈራል። በቃ አለቅ። እግዚአብሔርን ካመንክ አንተ ከሰይጣን ጋር ህብረት የለህም። ስለዚህ ተመልከቱ ሃይማኖትን መያዝ እንደምን ያለ መታደል መሰላችሁ። ስለዚህ ተመልከቱ ራስ በሐዋሳት ላይ ተመስርቶ ይኖራል። የራስ ተመልከቱ ሐዋሳትን እንደሚመራ የሃይማኖታችን መሪ ክርስቶስ ነው። ራስ ክርስቶስ ነው። አንገት ሃይማኖት ነው። እጅ ተመልከቱ ዲያቆናት ናቸው። እግር ምእመናን ናቸው። አይን ካህናት ናቸው። ከንፈር ተመልከቱ ከንፈር ሊቃውንተ ቤተ ክርስቲያን ናቸው። ጸጉር ደቀ መዛሙርት ናቸው። ራስ ላይ የበቀለውን ጸጉር ቅጫን ሲያበቅል ፎረፎር ሲይዝ መድኃኒቱ መላጨት ነው፣ አንገት መቆረጥ ነው። የትኛው ነው መድኃኒቱ? መላጨት፣ አንገት መቆረጥ። በሉ ንገሩኝ። በሞት የመጨረሻዬ ነው። መላጨት፣ አንገት መቆረጥ። ኧረ ንገሩኝ። አዎ የቅጫማም ጸጉር አለ ፎረፎራም ማለት ነው። አረ ፎረፎራምን ጸጉር መድኃኒቱ ዝም ብሎ ከስር ሙልጭ አድርጎ መላጨት። ያ ማለት ምን ማለት ነው? ቤተ ክርስቲያን ላይ ተተክለው ክህደት የሚያፈልቁ እስከ ላይኛው ማይረግ እንኳን ቢሆኑ እነሱን መድኃኒቱ መላጨት ነው ማለት ነው። ገብቷችኋል? ያን ቅማላሙን መላጨት ጸጉሩን ልጭት ስታረጉት አዲስ ይወጣል።